ሰላም ጤና ይስጥልን ቤተሰቦቼ። ዛሬ ደግሞ አእምሯችሁን የሚያስደምሙና ምናልባት ሰምታችኋቸው የማታውቁ 3 ድንቅ እውነታዎችን ይዤላችሁ መጥቻለሁ። እስከ መጨረሻው አብራችሁን ቆዩ። የ12 ቀኑ የትራፊክ መጨናነቅ በ2010 በቻይና ቤጂንግ ውስጥ የተከሰተ የትራፊክ መጨናነቅ ነው። ይህ የትራፊክ መጨናነቅ 100 ኪሎ ሜትር ይረዝም ነበር። የሚገርመው ይህ መጨናነቅ ለመፍታት 12 ቀናት የፈጀ ሲሆን አሽከርካሪው በቀን 1 ኪሎ ሜትር ብቻ መንቀሳቀስ የሚችሉት ነበር። ሁለተኛው የጉንዳኖች ግዙፍ ሰራዊት ነው። ይህ የጉንዳን ግዙፍ ሰራዊት በምድራችን ላይ ካሉ የጉንዳኖች ብዛት ሲሰላ በአንድ የሰው ድርሻ 1.6 ሚሊዮን ጉንዳኖች ይደርሳሉ። በዓለም ላይ ያሉ የሁሉም ጉንዳኖች አጠቃላይ ክብደት በዓለም ላይ ካሉ የሰው ልጆች ሁሉ ክብደት ጋር እኩል እንደሆነ ይገመታል። ሶስተኛው ዜናችን የአሳ ነባሪ ነው። የአሳ ነባሪ የሰማያዊ አሳ ነባሪ ልብ በጣም ግዙፍ ከመሆኑ የተነሳ አንዳንድ የሰው ልጆች በልብ የደም ስሮች ውስጥ እንደ ዋናተኛ ሊዋኝባቸው ይችላል። የልቡ ምት ድምፅ ደግሞ እስከ 3 ኪሎ ሜትር ርቀት ድረስ ይሰማል። ከነዚህ ሶስቱ የትኛው ይበልጥ አስገረማችሁ? በኮሜንት አሳውቁ።